አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ዛሬም ይዤላችሁ የመጣሁት የሂሳብ አፕሊኬሽን ነው ማለት ነው። ሂሳብ መስሪያ አፕሊኬሽን ነው። ስለዚህ አሁን እኔ የምሰራው ኮንተንት የሚያተኩረው ብዙ ጊዜ በንግዱ ዓለም ላይ ስለተሰማራው እኔም በቃ በዚሁ ጉዳይ ነው መስራት የምፈልገው እና ዛሬ የሰራሁላችሁ አፕሊኬሽን ምንድን ነው? በተለይ ፋብሪካ ላይ ለተሰማሩ ባለቤቶች የሚሆን አፕሊኬሽን ነው ማለት ነው። እና ይበልጥ እኔ ታርጌት ያደረኩት ወይም እኔ ታሳቢ ያደረኩት ዳቦ ቤቶችን በተመለከተ ነው ማለት ነው። ስለዚህ ለዳቦ ቤቶች ይሆናል ብዬ ያሰብኩት አፕሊኬሽን ነው። ይህን አፕሊኬሽን እንደ ዳቦ ቤት ባለቤት ለሆኑ ባለቤቶች ላኩላቸውና እስቲ ሀሳብ አስተያየታቸውን ይስጡኝ እላለሁ። እና አፕሊኬሽኑ ስንገባ ልክ እንደዚህ አይነት ኢንተርፌስ አለው። በቃ በዚህ መልኩ እንደምታዩት ቀለል ያለ ላጠቃቀም ምቹ በሆነ መልኩ ነው የሰራሁት ማለት ነው። እና እዚህ ጋር እንደምታያቸው 5 ከላይ ቦክሶች አሉ። ሽያጭ ይላል፣ ካሽ፣ እዳ፣ ካፒታል፣ ንጹህ ትርፍ ይላል። ሽያጭ ማለት አጠቃላይ የተሸጠው ብር የሚቀመጥበት ፎልደር ነው። ካሽ የሚለው ደግሞ ሽያጭ የሸጥነው ላይ ለምሳሌ ወያጭ ምናምን ነገር ስናወጣ የቀረችዋ ትክክለኛዋ እጅ ላይ ያለችዋ ብር ካሽ ብር ብሎ ያስቀምጣታል። እዳ ደግሞ በሰዎች ላይ ያለብንን እዳ ብለው ይዘዋል፣ ለኛ ያላቸው ብር ማለት ነው። ካፒታል ማለት ደግሞ የኛ ትክክለኛ ሀብት ወይም እኛ በስራው ላይ ያሰማራነው ብር ማለት ነው። ትርፍ ማለት ደግሞ ካወጣ ነው ወጪ ወይንም ትክክለኛ ካፒታል እዛ እዳውንም አንድ ላይ ብቻ እጃችን ላይ እኛ ጋር ያለው ብር ሰው እዳ የሚኖርበት ምንም የሚኖርበት ብቻ እኛ ጋር ያለ ብር ማለት ነው ካፒታል። ትርፍ ግን ሰው ጋር ያለውን ብር ሰው ጋር ያለብንን ብር እኛ ጋር ያለውን ብር አስልቶ ትክክለኛ የራሳችን ብር የሆነውን ብር ትርፍ ብሎ እንዲሰራ ተደርጎ የተሰራ አፕሊኬሽን ነው ማለት ነው። ወደ ውስጡ ስንገባ ሲስተም ሴቲንግ ይላል። የመጀመሪያውን ስነካ ምንድን ነው ተጠቃሚውንም ሰራተኛ መዝገብ ይላል። ለምሳሌ ሰራተኛ ቶፊቅ ብዬ ለመዘገብ ኮድ ይለኛል 00 ነው ብለው ዝም ብዬ ለሙከራ ስለሆነ የፈለጋችሁ ታክል መጻፍ ትችላላችሁ። እኔ ግን 40 አልኩት። ደሞዝ ይላል 300 ብር 3000 ብር አልኩት። ሰራተኛ መዝገብ እና ይሄ በጣም የአፕሊኬሽን ከምንጊዜውም ከሰራሁት አፕሊኬሽን ለየት የሚያደርገው ነገር ምንድን ነው? ሰራተኛ ስትመዘግቡ የሰራተኛውን ደሞዝ ከሰራተኛው ከተመዘገበት ቀን ጀምሮ በራሱ አፕሊኬሽኑ እኛ ላይ እዳ አድርጎ ያስቀምጣል። ለምሳሌ የሰራተኛው ደሞዝ 3000 ብር ቢሆን ይሄ ሰውዬ በቀን 100 ብር አለው ማለት ነው እኛ ጋር። ስለዚህ የሰራተኛ ደሞዝ እኛ ጋር በቀን 100 ብር አለ ብለው አሁን እዚህ ጋር ተውፊቅ ያመዘገብኩት 100 ብር ነው አይደል የሚለው 100 ብር ማለት ይሄ ሰውዬ እኔ ለምሳሌ 300 ብር አለው ለተውፊቅ 300 ብር አለው ደሞዝ ብዬ ጻፍኩኝ። ስጽፍ ወሩን ድረስ ጠብቆ አይደለም 3000 ብር አለው ብሎ የሚጽፍልኝ በየቀኑ 100 እየደመረ ነገ ደግሞ በሚቀጥለው ቀን 200 ያደረገ ይሄዳል ማለት ነው። ያንን በኢዳ መልኩ አድርጎ ያስቀምጣል። እዚህ ጋር እዳ ብሎ 100 ብር አስቀምጣለኝ ካፒታል እዳ ላይ ንጹህ ትርፍም ላይ ያው ኔጌቲቭ 100 ብር ነው ያስቀምጣለኝ። ሌላው አሁን ወርታችን ስንወርድ የቤት ኪራይ መቁጠር ይላል። የቤት ኪራይ የተከራየነበት ለምሳሌ 900 ብር ነው 9000 ብር ነው። ለምሳሌ መቼ ነው የሚጀምረው? በዛሬ ላስጀምረው ጀመረ። አሁን እዚህ ጋር እዳ ስንት አለ? 300 ብር ጨመረና 400 ብር ሆነ። ምንድነው የጨመረው? ቢባል ስቶር ላይ ገብተን እንየው። የቤት ኪራይ እዳ 300 ብር። ስለዚህ አሁን ለምሳሌ ትክክለኛው ዛሬ የምናገኛት ትክክለኛውን ብር ለማግኘት በየቀኑ የቤት ኪራያችንን ራሱ እየጨመረ እንዲህ ነው ተደርጎ የተሰራው። የቤት ኪራይም ልክ ሰራተኛ ሲኖረን ብዙ ሌላም ሰራተኛ ባይኖረን ለምሳሌ ሰራተኛ 2 ወር 3 ወር ቢቀመጥ ይሄ ሰራተኛ ስንት ብር እንዳለው እኛ ጋር እዚህ ጋር ቁጭ አድርጎ ያስቀምጠናል። ልክ ሰራተኛው ደግሞ ደሞዝ ስንከፍለው የከፈልናትን ብር ቀንሶ የቀረውን ብር እዛው ላይ በስሙ ቁጭ እንዲያደርግልን ተደርጎ የተሰራ ሲስተም ነው ማለት ነው። በጣም እስከዛሬ ከተሰራው በጣም ይሄ በጣም ፕሮፌሽናል የተባለለት ለነጋዴን ስራ ያቀላል
ወይንም በቃ ምንም ስራ እንዳይኖርባቸው ተደርጎ የተሰራ ስራ ነው ማለት ነው። ቀጣይ ምንድነው የሚያሳየን? አዲስ ምርት ለመመዝገብ ለምሳሌ አዲስ ምርት ዳዊትን በተመለከተ ስለሆነ አፕሊኬሽን ተሰራው ባለ 10 ዳቦ ልበለው አለ 10 ዳቦ እሺ ባለ 10 ዳቦ ብዬ መዘገብኩኝ። እዚህ ጋር ደግሞ ግብአት ስም ይለኛል። ግብአት ስም ጨው ልበለው ለምሳሌ መዝግቤያለሁ ማለት ነው። አሁን ከዚህ ስወጣ ምንድነው እዚህ ጋር ምንም የተቀየረ ነገር የለም። ምርት ወይንም ምድጃ ምርት ማለት ያው ማምረት ነው። እሱም ቆይ ግብአት መግዛት አለብን መጀመሪያ። ግብአት እዚህ ጋር ዱቄት ይላል። ሌሎችንም አሁን ለምሳሌ ጨው ምናምን እርሾ ሌሎችንም እዛ ጋር መጨመር እንችላለን። ግብአቶችን መጨመር እንችላለን። እዚህ ጋር ግን እኔ ለምሳሌ የመዘገብኳቸውን ነው እዚህ ጋር የሚያሳያችሁ። አሁን እዚህ ጋር ለምሳሌ ዳቦ ቤት አልኩኝ እንጂ ሌላም ፋብሪካ ላይ የተሰማራችሁ ሰዎች በዚህ መሰረት ሌሎ ምርቱን እየቀየርን መጻፍ እንችላለን ማለት ነው። ስለዚህ ዱቄት እንበለው ለምሳሌ ስለሆነ ብዛት ለምሳሌ 100 እንበለው በኪሎም ሊሆን 1000 እንበለው ወይ 100 እንበለው። እሺ ዋጋውን ዝም ብለን 1000 እንበለው ያው ምሳሌ ስለሆነ ነው። አቅራቢ አልሐምዱ ልበለው እኛ ሰፈር አልሐምዱ ስለሆነ የሚሸጠው አልሐምዱ። እሺ ካሽ ነው ወይስ ዱቤ? እስቲ አይሸጡም ግን ዱቤ ዝም ብለን ዱቤ እንበለው። እሺ አሁንም ከዚህ ዘጋለሁ። አሁንም ወደ ላይ እንውጣ እስቲ። እዳ 1400 ይላል። ካፒታል ደግሞ 1000 ብር፣ ንጹህ ትርፍ 400 ብር፣ ኔጌቲቭ 400 ብር። ምንድነው ካፒታል ማለት? ቅድም እንደነገርኳችሁ እጃችን ላይ ያለ ንብረት ማንኛውም ወደ ብር ቀይሯል እሱ ሲስተሙ ራሱ። ለምሳሌ ዱቄት አለ እንበል። ዱቄቱ ምንም አልተሰራበትም አልተሸጠም፣ ግን በገዛንበት ዋጋ አስልቶ ወደ ብር ቀይሮ ያስቀምጥልናል ማለት ነው። እዚህ ጋር ግልጽ ነው። ለምንድን ነው የተፈለገው? ትክክለኛ ትርፋችንን በዛሬ የምናተርፋትን ትርፍ ትክክለኛውን ማወቅ ስለተፈለገ ነው ማለት ነው። እዚህ ጋር እዳው ምንድን ነው ከየት መጣ ብትሉ እዚህ ጋር የቤት ኪራይ 3000 ብር አለ 300 ብር አለ በቀን። የሰራተኛ ደግሞ ያው ለምሳሌ የተመዘገበው አንድ ሰው ብቻ ለመዘገብ ነው። እሱንም በቀን ስንት ነው የሚያገኘው? 100 ብር ነው። ስለዚህ 400 ብር ኔጌቲቭ ዕዳ አለብን ማለት ነው ምንም ካልሰራን። አሁንም እንሄዳለን። ቀጣይ ምንድነው? ግብአት መዝግበናል። ምርት አላመረትንም ገና እስካሁን። ምርት እናምርት። አሁን ምርት ስናመርት ምንድን ነው የምናመርተው? ባለ 10 ዳቦ እናምርት። ባለ 10 ዳቦ 100 ፍሬ ልበለው። ከዛ ዱቄት ስንት? 10 ኪሎ ነው ዝም ብለን ለምሳሌ ስለሆነ። አሁን እዚህ ጋር ሌላ ነገር ከዱቄት ውጪ ሌላ ነገር መጠቀም ስንፈልግ እችን ዱቄት የምትለውን ነካትና ሌላ ወይ ዘይት ሊሆን ይችላል እርሾ ሊሆን ይችላል ነክቼ መጠኑን አስገብቼ ኦኬ ስለሆነ ሌሎቹንም ምርቶችን አሁን ለምሳሌ ለአንድ ወይ ኬክ ለምሳሌ ሊሆን ይችላል። ኬክ አሁን ከአንድ ነገር ብቻ አይደለም የምሰራው ከእንቁላል ምናምን ሌሎች ነገሮች ስላሉ ሌላ ምርት ስናመርት የሚያስፈልጉ ግብአቶችን የፈለግነውን ያክል ግብአት መጨመር እንዲመች እዚህ ጋር ፕላስ እያደረግን እየጨመርን ማምረት እንችላለን ማለት ነው። ስለዚህ መዝግብ አልኩት። አሁን እዚህም ጋር ምንም የተቀየረ ነገር የለም። ምክንያቱም ግን እዚህ ጋር የተቀየረ ነገር ስቶር ላይ እንግባ። ስቶር ላይ ስንገባ ያው ቅድም አልሐምዱ ያው ዱቄት ገዝተናል በዕዳ 1000 ብር አለብን። የቤት ኪራይ 300 ብር አለብን። ያው ዛሬ ስለጀመር ያው ዛሬ ጀምሮ እንዲቆጠር ስለተደረገ ነው። እዚህ ጋር የሰራተኛ 100 ብር አለብን። ሌላ ዱቄት 100 ነበረ 100 ኪሎ ገዝተን ነበረ 10 ኪሎን ስላመረትንበት ዳቦ አመርተንበታል። ስላመረትንበት ስንት ቀረ? 90 ኪሎ ቀረ። ዳቦስ ስንት አለን? ያኔ ዳቦ 100 ፍሬ ዳቦ ባለ 10 አለን ማለት ነው። ስለዚህ ዱቄቱ ላይ አምርተንበታል ግን አልሸጥነውም። ስለዚህ ካፒታል ላይ ተቀምጧል። ለምን በምን ተቀመጠ ሲባል ዱቄቱ 10 ኪሎ በተገዛበት ዋጋ ተባዝቶ ወደ ካፒታል ተቀይሯል። ምንም ነገር አልተቀነሰበትም ማለት ነው። አሁን ስንሸጥ ነው ለውጥ የሚመጣው። ስንሸጥ ዳቦ ባለ 10 ዳቦ ብዛቱን 100ን ፍሬ እንሽጠው በስንት ሸጥ ነው? የአንድ ዋጋ 10 ብር እንበለው።
አሁን መዝገብ አልኩት። አሁን እዚህ ጋር ለውጥ መጣ። ሽያጭ ማለት በቃ የሸጥነውን ምንም ማለት ወጪ ካወጣን በኋላ ሳይሆን ሳናወጣ የሸጥነው ሙሉ የሸጥነው ሽያጭ ማለት ካሹ ግን እጃችን ላይ ያለ ብር ለምሳሌ ከወጪ የተረፈው እጃችን ላይ ያለ ብር ካሽ ብሎ እንዲያስቀምጥ ተደርጎ የተሰራው ማለት ነው። እዚህ ጋር 1400 አለ። ካፒታል ስንት አለ? 900 ብር። ካሽ 1000 ብር አለ። ትርፋችን ለማወቅ ምንድነው የምናደርገው? ካሽ ሲደመር ካፒታል ሲቀነስ ዕዳ የኛ ትክክለኛ ብር ነው ማለት ነው። ግልጽ ነው። ካሽ ሲደመር ካፒታል ሲቀነስ ዕዳ የኛ ብር ነው ማለት ነው። ስለዚህ ስንት ሆነ? 1900 ብር አለን ማለት ነው። ዕዳ ስንት አለ? 1400 ብር አለን። ያተረፍነው ብር ስንት ነው ማለት ነው? 500 ብር። ስለዚህ በዚህ መልኩ ትክክለኛ ያተረፍናትን ብር ሻርፕ በቃ ትክክለኛውን በየቀኑ ማወቅ የምንችልበትን እድል ያመቻቸ አፕሊኬሽን ማለት ነው። ምናልባት እንክኖች ነው ይችላል ሰው ልጅ መቼም ከጎደሎ የጸዳ ስላልሆነ ማለት ነው። እና እኔ በጣም በቻልኩት መጠን በጣም ጥንቃቄ አድርጌ ያንዳንዷን ነገር ተጠንቅቄ የሰራሁት ነገር ስለሆነ በጣም የሚገርም አፕሊኬሽን ነው እና በጣም እንደምትወዱት አልጠራጠርም። ትወዱታላችሁ ያስባለሁ። እሺ ሌላው ወደ ክፍያ ስንገባ እስቲ ብር እጃችን ላይ ስንት አለ? 1000 ብር አለ። ስለዚህ የሆነ ክፍያ እንክፈል እስቲ። ክፍያ ስንገባ እዚህ ጋር አጠቃላይ ወጪ ይላል እንከዋለን። ለሰራተኛ ደሞዝ ነው የምንከፍለው፣ ለአቅራቢ ዕዳ ነው የምንከፍለው፣ የቤት ኪራይ ነው የምንከፍለው። ስለዚህ ከዚህ ሁሉ ለማን እንክፈል? እስቲ አቅራቢ ዕዳ እንክፈል። አቅራቢ ዕዳ 1000 ብር አለብን። ስንት ብር እንክፈል? ዝም ብለን 500 ብር እንክፈል። ከዛ ለምንድነው ዱቤ ነበረብኝ? ምክንያቱ ምንድነው? እስቲ ዱቤ ነበረብኝ ብዬ መዝገብ አልኩት። አሁን ወጣን። እዚህ ጋር ወደ ላይ እንወጣ። ያው ካሽ ላይ ምንም ማለት ካሽ ላይ እዚህ ጋር 500 ብር ቀረን እጃችን ላይ። ትርፉ አይቀየርም። ዕዳ ግን እዚህ ጋር ስንት አለ? 900 ብር አለ። ካፒታል 900 ብር አልተቀየረም እሱ። ስለዚህ እዚህ ጋር ስቶር ላይ እንገባ እስቲ። ያለ ሀምዱ ስንት ብር? 1000 ብር አለ ብሎ ነበር። እዚህ ጋር ግን አሁን ቀንሰውና 500 ብር አለ። ለምን ከፍረናል? 500 ስለከፈልን ማለት ነው። እዚህ ጋር ምርት ክምችት ላይ 100 ፍሬ ዳቦ ተመርቶ ነበረ ተሽጦ ስለሆነ 0 አድርገው ማለት ነው። ሌላው ወደ ሂስትሪ እንግባ እስቲ። ሌላውን ሁሉም ጨርሰናል። ወርታች ስንወርድ ምን ቀረን? ሂስትሪ። እዚህ ጋር ካፒታል ላይ ያው ቅድም ነግራችኋለሁ ነው ዝም አልኩት። ምርት የግብአት ዋጋ ይላል። ዱቄት 1 ኪሎ በ10 ብር ነው የተገዛውና ያው ምሳሌ ስለሆነ ነው። 90 ኪሎ አለ ይላል። 90 ኪሎውን በስንት አባዘው? በ10 ብር አባዝቶ 900 ብር አለ። ጠቅላላ ንብረት ዋጋ 900 ብር ይላል። ግልጽ ነው። እዚህ ጋር ካፒታል 900 ብር የምትለው ዱቄቱን አባዝቶ ነው ማለት ነው። ዱቄቱን ቅድም የገዛነው ዱቄት አባዝቶ በተገዛበት ዋጋ አባዝቶ እዚህ ጋር ካፒታል ብሎ አስቀምጦልናል። እሱን ነው ካፒታል እያሳየን ያለው። ሌላው የታሪክ መዝገብ ወይንም ሂስትሪ እንይ እስቲ። እዚህ ጋር እስካሁን ግብይቶችን ያደረግናቸውን ግብይቶችን የሚያሳይን ቦታ ነው ማለት ነው። እዚህ ጋር ሌላው ግዥ የመጀመሪያው ግዥ ነው። እዚህ ጋር ሰዓት አለ፣ ቀን አለ። አንድ በአንድ እያንዳንዱ ነገር ምርት ዳቦ ቅድመ ምርት ነበር ባለ 10 ዳቦ ስትነኩት እያንዳንዱ ግብይት ስትነኩት ደርሰኛለሁ። ደርሰኝ ምንድነው? ውስጡን ዝርዝሩን የሚያሳይ ነገር ነው ማለት ነው። ሽያጭ አለ፣ ክፍያ ዴቢት። ክፍያ ማለት ለአልሐምዱ የከፈልነው ብር ነው። እያንዳንዱ ነገር የሚያሳይበት ነው። ሌላ እዚህ ጋር አሁን ይሄ ዛሬ ሽጠን አለፍንና በነጋታው ብንፈልገው እዚህ ጋር በጎን በኩል ቀኗን እዚህ ጋር ነክተን ወደ ኋላ እንደዚህ መልሰን በቀኑ ሰርች አድርገን የምናገኝበት አማራጭ ተፈጥሯል ማለት ነው። ሌላ እዚህ ጋር በስም እንፈልግ በሚለው ለምሳሌ ወይ ክፍያ ከሆነ ክፍያ ብለን ወይ ደግሞ አልሐምዱ ብለን ከሆነ አልሐምዱ ብለን ሰርች ማድረግ እንችላለን ማለት ነው። እሺ ሌላው እዚህ ጋር ቀይ ምልክት ሰርዝ የምትለው ምልክት ለምሳሌ ግብይት እዚህ ጋር ሰርዝ ብለን ሙሉውን እዚችን ትራንዛክሽን ብቻ መሰረዝ እንችላለን። ይኸው ሰረዝኩት ማለት ነው። ለአልሐምዱ የከፈልኩትን ብር ይኸው መለሰው ማለት ነው። ሰርዝ ስላልኩት እዚህ ጋር ደግሞ ሙሉውንም ሪሴት ዳታ ማድረግ እንችላለን። እስካሁን የመዘገብናቸው ነገሮችን ሙሉውንም መሰረዝ እንችላለን ማለት ነው። እና ይህን አፕሊኬሽን በጣም እንደምትወዱት አልጠራጠርም። ለምትፈልጉ ካላችሁ ማዘዝ ትችላላችሁ፣ መሞከር ይቻላል። አሁን ይህን ለጊዜው በሰርቨር ላይ አልጫንኩትም፣ ምክንያቱም ኦፍላይን ስላልሆነ የጫንኩት ማለት የተሰራው በኤፒአይ ወይም ፒኤችፒ ፋይል ስለሆነ የተሰራው
ብጭነውም ያው ዳታቤዝ ላይ ስለሆነ የሚጫነው ለአንድ ሰው ብቻ ነው ማገልገል የሚችለው ዳታቤዝ ላይ ከተጫነ። ምክንያቱም ለብዙ ሰው መስራት ስለማይችል ያው አልጫንኩትም፣ ኤዲተር ላይ ነው ያለው ገና። ስለዚህ አይ ይሄን አፕሊኬሽን እስቲ እፈልጋለሁ፣ እንደዚህ አይነት አፕሊኬሽን እፈልጋለሁ የምትሉ ሰዎች ካላችሁ አዋሩኝ። እኔ ለሙከራ በራሴ ዌብሳይት ላይ ጭኜ ፓስወርድ ሰጣችሁና ገብታችሁ ቼክ ማድረግ ትችላላችሁ። ሌላው ምናልባት እንደዚህ ይሄ በጣም በቂ አይደለም መጨመር አለበት ነገር አለበት የምትሉኝ ከሆነ የፈለጋችሁትን ዲዛይን ሰጣችሁኝ በእናንተ በምትፈልጉት ዲዛይን ሰርቼ ኢንሻአላህ አስረክባቸዋለሁ እላለሁ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ።